ወቅት ነውና ለመልካም አላማ የዋለ ሰርግ ውስጥ ተገኝቻለሁ። ምንድነው እንዴት ነው የሚለውን አብረን እናያለን። ወደ ውስጥ እንገባለን። የሙሽሪት እናት ወደ ቤት እሺ ተመልካቾቻችን የምትመለከቱት ፋና ቀለማትን ነው። ቤተሰብ ጥየቃ ሰዓታችን ላይ ነው ያለነው። ይሄው እንደምታዩት ቤተ ዘመዱ ተሰብስቦ ከሙሽሪትም ጋር ቆይታ ልናደርግ ይሄው መተናል። እንኳን ደስ ያላችሁ ለማለት ወዳለው እንኳን ለዚህ ደረጃ በቃችሁ። ሙሽሪት እንኳን ደስ ያለሽ፣ አባትናትም እንኳን ለዚህ ቀን አደረሳችሁ ለማለት ወዳለው። ከእርሶ ልጀምር እንተዋወቅና የሙሽሪት አባት አቶ በላይ ደበበ እባላለሁ። ያው እንግዲህ ለዛሬው ቀን ስላደረሰን ያው ክብር ምስጋና ይድረሰው። ደስ ብሎናል። እንግዲህ ልጃችንን የብሩክታይት በላይነን ያው እንግዲህ ዛሬ ሰርጓን ያው በቤታችን እያሳለፍን ነው። ያው እንግዲህ ብዙ ዘመድ ወዳጅ አለን፣ ብዙ ወንድሞች አሉን። እንግዲህ ትልቅ መልእክት ማስተላልፈው ብዙ ወንድሞቼ ጓደኞቼ ሰርግ አልደገስንም። ያው ሰርጋችንን በመቆደንያ ስላደረግን ያው እንዳይቀየሙኝ ይፈልጋለሁ። በመቆደንያ ግን ያው ጋብዘናል። ምንድነው ዛሬ አሁን ድረው የመጀመሪያ ልጅን ነው። ምን አይነት ስሜት አለው ግን የመጀመሪያ ልጅ መዳር? የመጀመሪያ ልጅ መዳር ያው ጥሩ ስሜት አለው። ግን ያው ባስጨፍር ያው ጥሩ አርጌ ብድር ደስ ይለኝ ነበረ። ግን እግዚአብሔር ይመስገን ደግሞ ልጄ ሰርጌን በመቆደንያ ነው ማደርገው ብላ ይሄን ሐሳብ ስላመጣችልኝ በጣም ተደስቻለሁ። ይገባል። ደስታዬ ወገን የለውም። ያው የኢትዮጵያ ሕዝብ እንዳይቀየመኝ ብዙ ወዳጅ አለኝ። ወዳጄ ብዙ ነው። እነኛ እንዳይቀየሙኝ ያው መልእክት ማስተላልፈው እንግዲህ ያው የልጄ ሐሳብ ነው የኔ ሐሳብ ነው። ሁላችንም እንግዲህ ክርስትናም ሆነች ሰርግም ሆነች ልደትም ሆነች በመቆደንያ እንድናሳልፍ ከዚህ በኋላ በቃ ብዙ ወዳጅ ብዙ ወገን አለ። አርቲስቱ አለ፣ ፓይለቱ አለ እና መቆደንያን ብታው ሁላችን ነገም ተነጎዳም ይሄንን እንድንማርና አራያ ከዚህ እንድንወስድ ይሄንን እፈልጋለሁ። የመጀመሪያ ጊዜ ስትነግረኝ ምን ተሰማ? ያው ምንድነው መቆደንያ ላይ እኔ ሳላቅ መቆደንያ ላይ ታገለግል ኖሯል። አላወኩም። በአጋጣሚ የሆነች ትንሽ ጽዋ ነበረችኝና ቤቴ መጥቶ ዶክተር ቢኒያም ማንም እዚህ ሀገር ባለሀብት የሚረዳኝ በላይ ብሩክታይት ነች የምትረዳኝ ብሎ ምስክርነት ሰጠ። አሜሪካ ልትሄድ ነበር። በነገራችን ላይ አሜሪካን በትምህርቷ ሙሉ ስኮላር ደርሷት እኔ ዳዲ የምትፈቅድልኝ ከሆነ መቆደንያ ማገልገል ስለምፈልግ አልሄድም አለች። ፈቃድ አልወጣም ካልከኝ ሄዳለሁ ስትለኝ ባንዳፍ ነው በቃ ልጄ ለዚህ ተበቃሽ በቃ ቀጥ እዚያው ሀገርሽ ብዬ ያው እኔንም እያገዘች ከኔ ጋር ሆና ይሄው ዛሬ ደግሞ ለዚህ ደስታ በቃች። ደስ ይላል። እና ይሄ ነው እኔ ደስታዬ በጣም ወሰን የለውም። ትልቁ አሁንም ደግሜ ማስተላልፈው ብዙ ወዳጆች አሉኝ፣ ብዙ ወንድሞች አሉኝ። እነሱን ያው ሰርግ እንዳላደረኩ እንዲያቆልኝ እፈልጋለሁ። ያው በእንሾሽላ በባህላችን በቤታችን በእንሾሽላ ባህል ነው እንድትመረቅ እንድትሸኝ ያደረግነው እንጂ ጥሪ የለንም። ጥሪያችን መቆደንያ ነው። ያው ትንሹም ትልቁም አቅም ያለው በአቅሙ መቆደንያ ላይ መጥቶ ተጋብዞልን ቢሄድ ግብዣ አልጠራንም። ግብዣ አይደለም መቆደንያን እንዳይልም ብቻ ያቺ ያለችውን ተካፍሎ መቆደንያን እንዳይልን እፈልጋለሁ። አመሰግናለሁ። ልጄ ለዚህ ስላበቃሽ መልካም ትዳር ይሁንልሽ፣ መልካም ቤት ይሁንልሽ። ያው እንግዲህ በጣም ወዳታለሁ። እሺ ወደ ሙሽሪት እናት ልምጣና ምን ተሰማሽ? ላገባ ነው እናቴ ስትልሽ ምን ተሰማሽ? በጣም ብሩኬ ማለት ያስደነግጣል። የመጀመሪያ ላገባ ነው ስትል ግን ብሩክ ማለት ለእኔ እህቴም ነች፣ ጓደኛዬም ነች፣ መጀመሪያዬም ነች። በጣም አይዞሽ እውነትም ያስለቅሳል። የደስታ ነው ግን ይሁን ለዚህ ወግ ማድረሱ ራሱ ትልቅ ነገር ነው፣ ደስታ ነው። ብሩኬ እንዴት ነሽ? እንኳን ደስ ያለሽ። አመሰግናለሁ። በጣም ሆድሽን እየቆረጠሽ ነው ወይስ? እሱ ፓርት አልፏል። እሰይ ምን ተሰማሽ? ምን እየተሰማሽ ነው? በጣም ደስ ብሎኛል። ያው ከምገልጸው በላይ አክቹሊ ያው የመጀመሪያው ሆኛ አይደለም መቄዶንያ ላይ ሰርጉን ሲያደርግ ብዙ ሰዎች አልፈዋል። ብዙ ልደቶች፣ ብዙ ክርስትናዎች፣ ብዙ ሰርጎች አልፈዋል። ግን ያው ከፋና ቀለማት ማድረግ እየተቻለ አንዳንዴ እንደዚህ አይነት ቦታ ላይ ሲደረግ
ለሌላው ትምህርት ይሆናል ተብሎ እንጂ ያው እኔም በበኩሌ ያው ሚዲያ ላይ ትንሽ መውጣቱ እንትን ይሆንብኛል። ምንም ነገር አድርጌ አይደለም እዚህ ሚዲያ ላይ ስመጣ ተገብቶኝም አይደለም። ግን ያው ፋና ቀለማት ለማስተማር ያህል ከጠቀመ በማለት ነው እና ያው እንደ እንትን እንዳታዩብኝ ነው። ሚዲያ ላይ ስንወጣ ትንሽ አስቸጋሪ ነው። ከመቄዶንያ ጋር ያለሽን ነገር ደግሞ ብታስታውሽኝ ደስ ይለኛል። ስንት ዓመት ነበረ ቮለንቲር ወይም በበጎ ፈቃደኝነት የቆየሽው? ያው ከልጅነት ጀምሮ መቄዶንያ ላይ የተለያዩ ሰፈር ላይ ያሉ እርዳታ ድርጅቶች ደስ ይለኛል። እዛ ሄዶ መጫወት፣ እዛ ሄዶ አብሮ መሆን ደስ ይለኛል። ላይክ የህይወት ምንነትን ያለንን ነገር እንድናመሰግን የተሰጠን ነገር ብዙ እንደሆነ እንደዚህ አይነት ቦታዎች ላይ ነው ሞር አንደርስታንድ እያደረግን እያወቅ ነው ለካ የተሰጠኝ ብዙ ነው የጎደለኝ የለም የምንልባቸው ቦታዎች እንደዚህ አይነት ቦታዎች ላይ ሆስፒታሎች ላይ ምን ተነፍሳት አየር ዋጋ እንዳላት መራመዳች ሁሉ ነገራችን ዋጋ እንዳለው